ፖድካስት ሞትን የማያዩ ሰው ልጆች ብለን ስንሰራ ራሱ ሞት ምንድነው ለምንድነው ሞትን የማያዩት ሞትን የማይቀምሱት ለምንድነው ለሚለው እዚህ ጋር የሞትን ማንነት ወይም ባህሪውን ነው እዚህ መጽሐፍ ላይ መግቢያው ላይ ለማብራራት የተሞከረው ዝም ብሎ ሞትን አያዩም ሳይሆን ራሱ ሞት ምን ስለሆነ ነው ሞትን አናያለን አናየም የሚባለው እና እሱን ከላይ ጀምሮ ሞት እንዴት መጣ በሁሉም ሞት መቼስ ለሰው ልጅ አልተፈጠረም ሰው ልጅ ለመሞት አልተፈጠረም ይባላል ማለት ያንን ይላል እግዚአብሔር ሞትን አልፈጠረም yes ይላል መጽሐፍ ቅዱስ እና ታዲያ ለምንድነው ታዲያ የሰው ልጅ ፍጥረት ባልሆነ ኃይል ስራ አድሮ ለሞት የሚዳረገው ስለዚህ ሞትን እስካልፈጠረው ታዲያ እንዴት ተመሰረተ አሁን ለዛ መልስ የሚሰጥበት ሁኔታ አለ ሞት ግን ምንድነው ባንተ እይታ ወይም በመጽሐፍ እይታ የአራት ፍጥረታት ህብረት ነው እሳት ውሃ መሬት እነዚህ ላይ ያረፈው እዚህ ላይ መናፍስት አድረው ተቆጣጣሯቸውና ይሄንን ባህሪያችንን መከፋፈል ነው ሞት እኮ በቃ መከፋፈል ነው አይደል ሙቀት ከውስጣችን ይወጣል እስትንፋስ ከውስጣችን ይወጣል ወደ ሞት እንሄዳለንና እስትንፋሳችን ላይ ስልጣን ይይዛሉ እሳትነታችን ላይ ስልጣን ይይዛሉ ውሃነታችን ላይ ስልጣን ያዙ መናፍስት ማለት ነውና ህብረት ፈጠሩና ይሄንን ሰው አለ የተባለው ወደ የለምነት የሚል ስምምነት ውስጥ አይደለም የሚገቡት ፍጥረት አይደለም ራሱ መናፍስት ናቸው እነዚህ ላይ አድረው ሞት የሚባለውን ነገር የገነቡት እኛ የንፋስ የመሬት ውሃና የእሳት ባህሪያችንን ከመናፍስት እጅ አውጥተን ወደኛ ቁጥጥር ማስገባት ወይም ወደ አምላክ ቁጥጥር ማድረግ እንችላለን ይቻላል መጀመሪያው ባህሪው ማወቅ ነው አሁንኛ እዚህ መጽሐፍ ላይ እንዲታወቅ ነው ባህሪው ሞት ባህሪ ምንድነው የሚለው እንዲታወቅ ነው ያንን መመለስ እንችላለን በብዙ ቦታ በመጽሐፍ ቅዱስም ሰውን ከሞት ማስነሳት ምናምን የሚታየው እኮ እንደዚህ የተበታተኑትን መመለስ ነው ዞሮ ሞት ፍጥረት አይደለም እንዲህ አድርግ ተብሎ ስልጣን ተሰጥቶት የተፈጠረ ኃይል አይደለም ከኛ በታች ነው ሞትን ማሸነፍ ይቻላል ግን ብዙ ነገሮች አሉ ብዙ ሂደቶች አሉት ከምንመገበው ከምናስበው ጀምረ ብዙ ነገሮች አሉት እሱን ከተቆጣጠረን እናሸንፈዋለን አለመሞት ትችላለህ አንተ ምችል ነኝ ግን አሁን እየሄድኩበት ያለው መንገድ ምንድነው ነው ከምንመገበው ነገር ጀምሮ ምንድነው ሆነ ለበዙ ነገርና አለው ሰፊ ሂደት አለው ቀድሜም ብየዋለሁ በቀን 3 መመገብ ያንዳንዱ ወደ ውስጣችን የምናስገባቸው ነገሮች ሁሉ ነው እኛን እየገደሉን የሚሄዱት አይደል እያበላሹት የሚሄዱት የምናስገባቸው ነገሮች ናቸው ብዙ ነገርም እየተደረገ ያለበት ሁኔታ አለ እኮ አሁን የሰው ልጅ ወደፊት ሊመገባቸው የሚገባ ተብሎ ማለት ነው ይሄዱበት ያሉ ሰዎች አሉ ያው ክርስቶስ ሰጥቶ የሄደው ራሱ ወይንና እንዲው ስትወስደው ያመጋገብ አካሄዱን ከተወሰነ ምግብ ውጭ ማይወስዱ የሰው ልጆች አሉ በዚህ ጊዜ ማለት ነው እና አንዳንድ እንቅስቃሴዎች አሉ እንደዛ እየተደረጉ ያሉ ዓለም ላይማ ሳይንቲስቶች ቢሊየነሮች የቴክ ባለሀብቶች ትልልቅ ሰዎች እጅግ በጣም ሞትን ፈርተዋል በሆነ ዓመተ ምህረት በአጭር ጊዜ ውስጥ እናስቆመዋለን አለመሞት ይቻላል ብለው ትልልቅ ካምፓኒዎች አሉ እዚህ ላይ የሚሰሩ ላለመሞት ገብቷል ስጋ የሚባለውን ነገር አፈር ውስጥ ላለመክተት በቃ ማይሰሩት አይነት ኤክስፐሪመንት የሉም አብዛኞቹ ከእግዚአብሔር ጋር አካሄዳቸውን ያላደረጉ ናቸው እንደሚጠይቃቸው ያውቃሉ ነገር ግን ሞትን ይፈራሉ አንተ በእነሱ መንገድ ነው አልሞትም የምትለው ወይስ መሞትና ለመሞት አካሄድን ከእግዚአብሔር ጋር ከማድረግና ካለማድረግ ጋር ይገናኛል ብዬ አላስብም እነሱ የተረዱት ምንድነው ትለኝ አለመሞት እንደሚቻል ቢያንስ ደርሰውበታል ማለት አልደረሱበትም ኦኬ እንደዛ ብለው መጠየቃቸው በራሱ ግን አንድ ትውልድ እንደዚህ አይነት ነገር ላይ የሚመጣ ይመስለኛል ማለት ግዴታም ነው ለምንድነው ግን ሞት መጥፎ ነገር ነው እንዴ ብንሞት what is the problem መጥፎ ነገርና ጥሩ ነገር ሳይሆን መሞትም መልካም ነገር ሊሆን ይችላል ምርጫ ነው ደግሞ አሉ እንደዛ ሰዎች አሉ ህያዋን የተባሉ ሞትን የማይቀምሱ የሰው ልጆች አሉ እነሱ ዝም ብለው ህያዋን ስለተባሉ ብቻ አይደለም የሚሆኑት ነው ስርዓት አላቸው ራሱ አመጋገብ ስርዓት አላቸው የሚያደርጉት የሚያስቡት የሚያከናውኑት ነገር ሁሉ ከምድር ጋር የሚገቡት ውል ሁሉ ለሞት አይደለም ነው ለህያውነት ነው 80 ዓመት 97 80 ዓመት ይኖራል ይላል መጽሐፍ ቅዱስ ከዛ በኋላ ድካም ነው ሲል ውል ነው የነፍስ የስጋ የመንፈስ ኃይል ውስጥ ይሄን ሐሳብ መክተት ነው ከተከተተ ከምድር ጋር የምትገባው ውል የ80 ዓመት ነው ማለት ነው በቃ ይሄ ማንነትህ ለ80 ዓመት ውል ይገባል ሴትአፕ ይሆናል ለ500 ዓመት ነው ቢባልስ ኖር ለ500 ዓመት ውል ትገባለህ ማለት ራሱ ይሄ ማንነት ለ500 ዓመት ዝግጁ ይሆናል ከምድር ጋር ለ500 ዓመት የሚያስፈልገኝን አቅርብ ይላል ማለት ሲመገብም ሲያስብም ሲራመድም ሲተኛም ሲነሳም ምንም ነገር ሲያደርግ ሲራባም ልክ በዛው ውስጥ ሆኖ ነው ማለት ነው ከ80 ዓመት ከ70 ዓመት በኋላ ከንቱ ድካም ነው ምናምን ካለከው በቃ 80 ዓመት ሞልቷል ነው የሚለው ይሄ ግስፈት ደግሞ ልክ እንደዚህ ነው ባህሪ አይደለም ወይ ግን ከ70 ከ80 ዓመት በኋላ ከንቱ ድካም አይደለም እዚህ ምድር ላይ ስታይ ከ70 ዓመቱ በኋላ አብዛኛውን ነገር አድርጎ ጨርሶታል
it's just boring 900 ዓመት ለምን ተኖረ? ያን ከተቀበልከው በመጽሐፍ ቅዱስ ያለው 900 ዓመት ሲኖር ዝም ብሎ ኪሳራ ነው ማለት ነው። of course የመቱሳላህን እኮ ካየኮ ኖረ ሞተ እኮ ነው የሚለው nothing። አሁን ዘጋ የመቱሳላህ ዓመትን ካየኸው ምን እንዳደረገ ምን እንደሰራ ክርስቶስ 33 ዓመት ነው የኖረው። በ33 ዓመት ግን ያደረገውን ነገር ያመጣው ኢምፓክት of course መለኮት ነው። ከሶስቱ አካል አንዱ ነው። አምላካችን ነው፣ ጌታችን ነው፣ ንጉሳችን ነው ኢየሱስ ክርስቶስ። ግን ወደ ሰው እናምጣ። ወደ ሰው ስታመጣ ናፖሊዮንን ብታየው በ26 ዓመቱ ነው ዩሮፕን እንደዚያ ሲቀጠቅጣት የነበረው። ቦብ ማርሊን ብታየው ዓለም ላይ በሚውዚክ ትልቅ ሪቮሉሽን ያመጣ ሰው ነው። በ30 ዓመቱ ነው የሞተው። ቱፓክ ብዙ ሰዎች ስታያቸው ዓለምን አሁን በማሰቃየት ላይ ያሉ ወጣቶች እንዳንኖር እያደረጉ ያሉ ሰዎች ዊልቸር ላይ የሚቀመጡ ያረጁ ሰዎች ናቸው። ብዙ ብር አላቸው፣ ብዙ ሀብት አላቸው፣ ኪራይ ሰብሳቢዎች ሆኑ። ምክንያቱም ቦሪንግ ስለሚሆን ላይፍ ከሆነ ጊዜ በኋላ ላይፍ ቦሪንግ እየሆነ ይመጣል። በምድራዊ ነገር ካሰብከው የምድር ነገር በላ ጠጣ ሴት ጋር እንትን አደረግ እጌስ ቦሪንግ እየሆነ ይመጣል። እሱ አይደለም ዋናው ነገር እንችላለን ነው። ከዛ ችለን ምን እናደርገዋለን? ለምን እንችላለን? ጠቅም ከሌሉ ለምን እንደው የምንችለው ምን ይሰራል? አሁን ከቻለ ምን ለመስራት እንደ ቦብ ማርሊ ለመሆን ነው ወይ እንደ ናፖሊዮን ለመሆን ነው? ከዛ በላይ ነው። የሰው ልጅ ማንነት ከዛ በላይ ነው። አሁን እኮ ተወስነን በአካል ተወስነ፣ በሀሳብ ተወስነ፣ በብዙ ነገር ተወስነን አሁን እንደዚህ ሲሆን ሄኖክም እኮ 600 ምናምን ዓመት ነው አይደል የኖረው? ያው ተወሰደ ሲባል ማለት ነው። ያ ማንነታችንስ ነው። በመናፍስ ህብረት ምክክር ውስጥ ገብተን በእነሱ ኃይል ውስጥ ገብተን ሞትን ከተቀበል ነው ኖረንስ የታየ ነው መጀመሪያ። አሁን ማቱሳላ ኖረ ሞተ። ይሄ ያስተምሮ ነው። ሃይማኖት ያስተማረን ነገር ነው። ምንም አልሰራም ኖረ ሞተ ነው። ስለዚህ ተቀበሉት እኮ ነው በቃ። አንተም እኮ ተቀበሉት እያልከኝ እኮ ነው። አንተም አሁን ስትለኝ ሴም ወይ እዛ ላይ እንደተጻፈው አንተም አሁን ተቀበሉት እያልከኝ ነው። ሞትን ፈቅዶ የሚሞት አለ? የሰው ልጅ ሞትን ፈቅዶ ይሞት? ማን ነው? ኢየሱስ ክርስቶስ በገዛ ፈቃዱ ነፍሱን አሳልፎ ሰጣት ነው የሚለው። ወይም የቤተክርስቲያን አስተምሮት ላይም ካየ አለመሞት በጣም ቀላል ነው ለሱ። እንዲያልፎ ፈልጎ ነበር። እንዲያልፎ ፈልጎ ግን ኦኬ ሰዋዊ ማንነቱ አሁን ፈቅዶ የሰጠ ነው የምልህ። ፈቅዶ ሰጥቷል። አለመሞት የሰው ልጅ ሆኖ አሁን በሰው ልጅ ማንነቱ አሁን አንተ መሞት የሰው ልጅ ምን ችግር አለው ቢሞት የምትለኝ በራሱ ነው የምልህ። በቃ ሞት ግዴታዬ ነው ብለህ ስላሰብክ ነው ወይስ በቃ ፈቃደኛ ሆነ ነው? እንደማልሞት ስለማቅ ነው እምና ገነዳይ ሞት። አሁን ለአንተ ምንድን ነው ካልከኝ አንድ ሰው እዚህ ጋር ብዬ ያወራ ነበር። ሳጥናኤል ማለት ሳጥን ውስጥ ነው ሰውን የሚያስቀምጠው አለ። በቃ እዚህኛው ሰርድ 3D ዳይሜንሽን ላይ ያለውን ነገር ብቻ ያሳየንና እሱ ብቻ እውነት እንደሆነ አድርገን እንድናስብ ነው የሚያደርግ። ግን ህይወት ያ ብቻ አይደለም። አሁን እኛ ሞት ብንለው በአንተ መጽሐፍ አስተምሮት እነዚህ አራቱ ነገሮች ሲለዩ ነፍስስ ወዴት ነው የምትሄደው? የነፍስ ባህሪያትስ ሶስቱ የነፍስ ባህሪያትስ ወዴት ይሄዳሉ? ልቧ፣ ቃላዊ ቃሏ ነፍስ ኃይል ነች እኮ ወዴት ይሄዳል? ሰው በራሱ ነው ደጋግሜ እንደምለው ሰው በራሱ የነፍስ ኃይል ነው ያለው። ኃይል ያበቃል በቃ። አሁን ትንሣኤ የለም ወይ እንደማለት ነው። በተለይ እኔ ትንሣኤ የለም። ለምንድን ነው የሌለው? ቤተክርስቲያናችን ውስጥ አይደለም አለ የሚሉት ናቸው እኮ ይሄንን መመለስ ያለባቸው እኮ። እኔ አለ እላለሁ። ጠይቀኝ። እኔ አለ እላለሁ። እሺ ለምን? ኦፍ ኮርስ ትንሣኤ አለ። ከቤተክርስቲያናችን ውስጥ በክርስቶስ ሄደ ማለት ነው። 5 አዕማደ ምስጢራት አሉ። አንዱ ሥላሴ ነው፣ ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዊ ነው። ከሶስቱ አካል ምስጢረ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ አንድም ሶስትም ናቸው ነው። ምስጢረ ሥጋዊ ደግሞ የቃል ሥጋ የመሆን ሥጋ ወይም ቃል የመሆን ገብተዋል። ኢየሱስ ክርስቶስ ሥጋ ሆነ ከድንግል ተወለደ ማለት ነው። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ሶስተኛው ከዛ ምስጢረ ጥምቀት ነው። በዚህ ስታመስ ስትጠመቅ እንደ አዲስ ትወለዳለህ። ከዛ ደግሞ ምስጢረ ቁርባን አለ። ሥጋ ወደሙ ስትቀበል የክርስቶስ አካል ትሆናለህ ማለት ነው። የዚህኛው ቦዲ ሳይሆን ይቢካም የኢየሱስ ክርስቶስ አካል ትሆናለህ። አምስተኛው ደግሞ ምስጢረ ትንሣኤ ሙታን። ትንሣኤው ሙታን አንተ እንደምትለው ጌታ ኢየሱስ ክርስቶስ ሲመጣ በክብር በኃይል በደመና በሆታ ሲመጣ ከመላእክት ጋር እያንዳንዱ መለከት በዚህ ሲነፋ በሐይቅ የጠፋው በጦርነት የጠፋው ምን ያለው ቅድም እንዳልከው ይሰበሰብና ይገናኛል ማለት ነው የተባለው ትምህርት። ስለዚህ ጻድቃን በቀኝ ኃጥአን በግራ ይቆማሉ። ጻድቃኖች ስለ ስራቸው ጽድቅ፣ ስለ መልካምነታቸው መልካም በጎ ነገር ስላደረጉ ለዘላለም የእግዚአብሔርን መንግስት ወርሰው ይኖራሉ። ኃጥአን ደግሞ በፊታቸው ይኸው ለእናንተ መጥቼ የተሰቀልኩት እኔ ነኝ ብሎ ፊታቸው ላይ ይታያቸዋል። ባለማመናቸውና
ክፉ ነገር በማድረጋቸው ወይም ከአጋንንት ጋር በተባበራቸው ወደ ዘላለማዊው ሲኦል ይገባሉ። ሲኦል ምንድነው? ገነት ምንድነው? እሱ ሌላ ኮንሽስነስ፣ ግን ዘላለማዊ ስቃይና ዘላለማዊ ረፍት ያለበት ስቴት ኦፍ ማይንድ ብለህ መውሰድ ትችላለህ። ለሰው ልጆች ሁሉ የተዘረጋ ስርዓት አይደለም ማለት ነው። በክርስትና ውስጥ ማለፍ አለብህ ማለት ነው። በክርስትና ውስጥ ማለፍ አለብህ። እሱ የእግዚአብሔር ጥያቄ ነው። እሱ እግዚአብሔር ነው የሚመልሰው። እኔ ባላምን ትንሣኤ ይኖራል እኔ ጋር በክርስቶስ አንተማ ትነሳለህ። እንግዲህ ለምን አትነሳ? እንደዛ ከሆነ ለሰው ልጆች ሁሉ የተዘረጋ ስርዓት ከሆነ ምናልባት እንግዲህ ለሰው ልጆች ሁሉ ዛሬ ምን ስም መስለ ቤተክርስቲያን ቅዱስ ጴጥሮስ መልእክት ነውና አምናችሁ ብትቀርቡት አይነት ነገር ነው። ሙሉን አላስታውሰም፣ ግን ኃጢአታችሁን ይቅር ይላቸዋል። ኃጢአታችሁን ብቻ አይደለም ግን የዓለምን ሁሉ ኃጢአት ያስተሰርያል ይላል። አውዝ ላይክ እንዴት ደስ እንዳለኝ! የዓለምን ሁሉ ነው የሚለው፣ የዓለምን ሁሉ ኃጢአት ያስተሰርያል ይላል። ስለዚህ ለሰው ሁሉ ነው ኢየሱስ ክርስቶስ የመጣው እንጂ ለክርስቲያን ጀመር ክርስትና ብሎ ነገር አልነበረም። ያኔ እኮ ክርስትና የተመሰረተው ኋላ ላይ ነው አይደል? ሐዋርያት አጸኗት እንጂ መጀመሪያ ሲመጣ ለሰው ልጆች ሁሉ ነው። እንዴት አጋንንት እኛን ባሪያ ያደረጉን፣ እሱ ደግሞ አርነት ሊያወጣን ነው የመጣው ነፃ እንድንሆን። እነሱ መጀመሪያ እኛን ገዙን፣ የነሱ ባሮች ሆነን እያለ መጣና እሱ ደግሞ ነፃ ወጣን። ሁላችንም ነፃ ወጣ ነው። ምናምንም ማናምንም ካላመንክማ እንዴት ነፃ ትወጣለህ? እንደ ፀሐይ መውጣት ካልሆነ ያ ማዳን አስቸጋሪ ነው የሚሆነው። ከፀሐይ ያነሰ መጣጥ ሊሆን ነው ማለት ነው። ፀሐይ ግን አለ። ፀሐይን አንዱ ሰው ሶላር አድርጎ ይጠቀመዋል፣ አንተ አትጠቀመው። የፀሐይ ስህተት ነው። ፀሐይን በሶላር አድርጎ ቆንጆ አድርጎ መብራት አድርጎ ቤቱን ያሞቃል ምናምን። ዞሮ ፀሐይ ለሁሉም ትወጣለች። በእርግጥ እዛ ጋም ክርስቶስም ይለዋል የዓለም ብርሃን ነኝ ይላል። ስለዚህ እንደ ፀሐይ መውጣት ነው። እንደዛ እንደመጣ ነው የማስበው። አስቸጋሪው ነገር ተከተሉ የምንባለው ነገር ነው ማለት ያው ልዩነት የሚያመጣው ነው። መጥፎ ነው ጥሩ ነው ብዬ ለመደምደም ሳይሆን ትክክል ነው ትክክል አይደለም ሳይሆን ቅድማውን ለጠየቀኝ ነገር ነፍስ ወዴት ትሄዳለች ብትል ኃይሏ ካበቃ የለም ሞተች በቃ። አዎ ያበቃል። ይሄ ስንሞት ሞተ ነው በቃ ያበቃል። የለንም ማለት ነው። አዎ ትንሣኤ ምናምን ለአንተ ላይኖር ይችላል። ከማን የአዲስ ነገር እይታ ነው ይሰማ የለው። ከዛም በላይ ደግሞ የነፍስ ኃይል ደግሞ ጠንካራ ከሆነች ሌላ ታሪክ ልትሰራ ትችላለች። የነፍስ ኔቸሯ ባህሪዋ ራሱ እኮ አለማለቅ የነፍስ ባህሪ በራሱ እንትን አላታ። አሁን እኮ ለእያንዳንዳችን የነፍስ ኃይል ተሰጥቶናል ነው። የነፍስ ኃይላችን ደግሞ መታደስ አለባት፣ መሞላት አለባት። በየጊዜው ህብረት እየፈጠርን መሞላት አለባት ነው። መሞላት ካለባት ደግሞ የነፍስ ኃይል የተሰጠው ለስጋ ነው። ለዚህ ስጋ የነፍስ ኃይል ተሰጥቶታል አይደል? አሁን ስጋና ነፍስን መለያየት የመናፍስት ስራ ነው። የእግዚአብሔር ስራ አይደለም፣ የፈጣሪ ስራ አይደለም። የመናፍስት ህብረት ነው ያንን ያደረጉት ነው መሰረቱ። በዛ በመለያየት ውስጥ ቢለያይም ይሄ እኮ አማራጭ አለኝ ብሎ መውሰድ ይቻላል። ትንሣኤ ያለኝ ስለዚህ ልሙት በመናፍስት ስራ ውስጥ ተግባር ውስጥ ልከናውን ማለት ይቻላል። አለማለትም ይቻላል ነው። ነጮቹ እንዳልከው በገባቸው ሄዱበት፣ ሌሎቹ ደግሞ በተገለጠላቸው ሄዱበታል። ዞሮ የሞትን ኃይል ከሚቀበሉት ውስጥ አይደለም። ትንሣኤ የለም ማለት እኮ ነው ለብዙ ሰዎች ትንሽ ጥያቄ የሚፈጥረው። ለምን ካልከኝ የነፍስ ለኔ ነው ያልኩት። ለአንተ ኦኬ፣ ለኔ ነው ያልኩት። ለሌላው ሰው ትንሣኤ ካለ ጥሩ ነው ትንሣኤ ካለው ለሌላ ሰው ማለት ነው። ስለዚህ አንተ ሞተ ተክሎ አፈር ውስጥ ገባ ከተባለ አብቅቶለታል ነው። የነፍስ ኃይሌ ሌላ ተግባር የምሰራ ከሆነ ወዲሁ ምን የነፍስ ኃይሌ ሌላ ተግባር የምሰራ ከሆነ አልቆልኛል ብለህ ሞተሃል አልክ። ስጋ ኃይሌ አብቅቷል። ከዛ በኋላ ተገጣጥሞ ምናምን ብትለኝ ነፍስ የት ናት ያለች? አሁን ስጋህና ከነፍስ ሲለይ 80 ዓመት ስትል ስጋህ የነፍስ ኃይልህን ለ80 ዓመት ጋር ውል ይገባል፣ ከምድር ጋር ውል ይገባል። 80 ዓመት ማለት አሁን ከ80 ዓመት የሚሻገር አለ። በነፍስ ኃይሉ 80 ዓመት ልትሻገር ትችላለች። የነፍስ ኃይሉ ለምንድነው የምትሻገረው? የምትታደስ ከሆነ ከዋናው ከተሰጣት ኃይል ጋር እየተገናኘች ኃይል የምትሞላ ከሆነ ስጋ ያበቃለትና ነፍስ ትኖራለች ኃይል ሆና ማለት ነው። ሌላ አካል ላይ ትገለጣለች። ሪንካርኔት ማለት ነው። ምን ማለት እንደሆነ ሪንካርኔሽን ማለት ለምሳሌ አንድ ሰው ሲሞት ነፍሱ ደግሞ ሌላ ሰው ሆና ሌላ ሀገር መወለድ ትችላለች የሚል ኃይል ኖሯት ተደርባም ትመጣለች። እንዴት? ለምሳሌ እኔ የተሰጠኝ ነፍስ ኃይል አለ እንዲሁ በማንነቴ ማለት ነው። ስጋ ያው ኃላፊ ጠፊ ነው ምናምን ተብሏል። ካበቃለት በኋላ ያቺ የነፍስ ኃይል መረጃ ካላት ኃይል ካላት ይህንን ፕሮግራም ስፖንሰር ያደረገላችሁ 30ኛው ዙር ሪትሪታችን ነው። በውቢቷ የአርባ ምንጭ ከተማ የውስጥ ስሜት ቁስላችሁን አንጽታችሁ ከመንፈሳዊ ውበታችሁ ጋር ትገናኛላችሁ። ተፈጥሮ ውስጥ ጫካ ውስጥ እየጨዋችሁ ስሜታችሁን ታወጣላችሁ። በአርባ ምንጮቹ ትዋኛላችሁ። ከሰዎች ጋር በደስታ ተጠቃቅፋችሁ ኳስ ተጫውታችሁ በፏፏቴው ነስታችሁ ለሕይወታችሁ የሚያስፈልጉ ጥበቦችን አውቃችሁ በ4 ቀናት በ40 ዓመት የማይገኝ ለውጥን ድህነትን ይዛችሁ ትመለሳላችሁ። በ987 2090 ደውሉና ቦታ ያዙ። እኔ ጋር ትደረባለች ማለት ያንተ ነፍስ እኔ ጋር መደረብ ማለት ነው። እንደዛም ማለት ይቻላል። ግን ያ ሰው ምናልባት የዛሬ 600 ዓመት ያለፈ ሰው ያቺ ነፍስ ኃይል እኔ ጋር ልትገለጥ ትችላለች ማለት ይሄ በጣም ዓለም ላይም ያለ ነገር።
እኔ ላይ ተገልጣ መረጃ ልትሰጥ ትችላለች እውቀቷ ግን አታበቃም ማለት አይደለም። እኔ ምን ማድረግ አለብኝ? ያቺን የነፍስ ኃይል እኔ ጋር ከመጣች ኃይሏን ማደስ መቻል አለብኝ እኔ ጋር እንድትቆይ ማለት ነው። በምን ነው የምታደሰው? ነፍስ በምን ይታደሳል? በጸሎት በተመስጦ። አጋንንት እንደሚያሳድሱት ማለት ነው። በሌላው በኩል ደግሞ አጋንንት ለምሳሌ ያስደግሙብህና አንተ ውስጥ አጋንንት እንዲገባ ይዳረጋል። የአጋንንት ከዛ በየዓመቱ ያሳድሱታል በየጠንቋይ ቤት እየሄዱ እንደዛ እንደማለት ነው። ተመሳሳይ እኮ ነው መንፈሳዊ አሰራር። ተመሳሳይ ጸሎት ስታደርግ የነፍስ ኃይል ይታደሳል። ድግም ስታደርግ የሰይጣን መንፈስ ኃይል የነፍስ ኃይል ይታደሳል። ምን የነፍስ ኃይል አለው ማለት? ያልታገሰው ኃይል እኮ የነፍስ ኃይል የለውም። ከሰው ልጅ ነፍስ ነው ኃይል የሚያገኘው። ኃይል ማለት እንግዲህ መጽሐፉ ላይ ምናልባት ካየኸው ብዙ ይላል አይደል? ሳጥናኤል ከስራት ነፃ እየወጣ ነው ምናምን የሚለው ርዕስ እነዚህ ነገሮች በደንብ ነው የሚያብራራቸው። ግን የራሱ አለው ይሄ የወደቀው ኃይል የራሱ ጥበብ አለው። እጅግ ብዙ ጥበብ አለው የወደቀው ኃይል። ግን እቺ የነፍስ ኃይል የምትታደሰው በፈጣሪዋ ስም ፊት ቆማ ከዚህ በፊት እንዳልኩት እንደ ቅዱስ ገብርኤል በፈጣሪ ፊት የምቆም ነኝ ሲል ኃይሉ እንደሚታደስ እየተናገረ ነው እንዳልኩት። ያው በፈጣሪ ፊት ቆሞ ኃይላቸው የሚታደስ አይደሉም እነዚህ ያልታገሱት ኃይሎች። ወደ ፈጣሪ ፊት የምትቀርብ የሰው ልጅ ነፍስ አለች። ወደ ፈጣሪ ፊት የምትቀርብ ኃይል ነፍስ ላይ ይጣበቁና ኃይል ይወስዳሉ። ማንነታቸው የታደሰ ዘመናትን እንጂ የእነሱም ኃይል እኮ ያበቃል። ሳጥናኤል ዓለም ላይ በቃ ስራውን እየሰራ ምናምን ይቀጥላል ምናምን። እሱም እኮ ጊዜው ያበቃል። የሚያበቃ ኃይል ነው ያለው። ያበቃል እኮ እሱማ እኮ ኦልሬዲ መጽሐፍ ቅዱስ ላይ የተጻፈው በዳግም ምጽአት ነው። ያሰቃያል ነው እኮ የሚለው እሱ። አሁን እኮ በሃይማኖት አካሄድ ከሄድክማ እሱ እኮ እንደውም እንትን ያሉ በኃጢአት የወደቁ ነፍሳትን ይዞ እያሰቃየ ይኖራል። ምን ተጎዳ ታዲያ? እሱማ ይጠፋል ነው እኔ ደግሞ የምለው። ኦኬ የሚጠፋበትማ ፉል የሚጠፋበት ቀን አለ። እሱ ያቺ ቀን እኮ ናት እግዚአብሔር ኢየሱስ ክርስቶስ የሚመጣባትና ፍርድ የሚሰጥባት ቀን እኮ ናት ያቺ ቀን። እስከዛማ ይኖራል። እሱማ አሁን ዓለምና ጨፍሮቹን ይዞ በዓለም እንደሚያሸንፍ አረጋግጦ ይዟቸው በፍጥነት ወደሆነ አቅጣጫ እየሄደ ነው። ምንም ጥያቄና መልስ የለም። ዓለም ላይ የሚሰራውን ነገር ስትመለከት ከሰው ልጅ በስተጀርባ ብዙ ጥፋቶች እየመጡ ነው። ሰዎች የነፍሳቸውን ኃይልም አያውቁም፣ ፈጣሪንም አያውቁም፣ ራሳቸውንም አያውቁም። በገንዘብ አታሏቸዋል፣ በስልጣን አታሏቸዋል፣ በጊዜያዊ ደስታ አታሏቸዋል እና ኮምፕሊትሊ በሰዎች ጌም እየተጫወተ ነው። በቴክኖሎጂ ጌም እየተጫወተብን